ሰላም ጤና ይስጥልኝ ምርጥ የኑሬ ቻናል ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ያው ይሄ ቤት እንደሚታወቀው እንግዲህ አብዛኛው ጊዜ የሚያተኩረው እንዲሁም ደግሞ የሚያየው የተለያዩ ታሪኮች ላይ አዋሽ 7 ኪሎ እንደዚህ ሆነ፣ አዋሽ 7 ኪሎ በ1950ዎቹ እንደዚህ ነበር የሚል ነውና ዛሬ ደግሞ ያው ባለፈው ሁለት ቪዲዮዎችን ፖስት አድርጌላችሁ ነበር በስፖርት ዙሪያ ያ ማለት አንድ ሰው እንዴት አድርጎ ነው ጡንቻውን መገንባት የሚችለው፣ ከዚህ በተጨማሪ ደግሞ ፕሮግራም ማውጣት እንዴት ነው የሚችለው፣ ያንን ፕሮግራም ደግሞ እንዴት አድርጎ ይጠቀም፣ ከዚህ በተጨማሪ ደግሞ ምን አይነት ፕሮግራሞች አሉ የሚለው ነገር እነዛን ፕሮግራሞች በደንብ አድርጌ ባለፈው ቪዲዮ ላይ አብራርቼላችኋለሁ። ዛሬ የምንነጋገረው እንግዲህ የባይሴፕስ ጡንቻ ላይ ይሆናል ማለት ነው። ባይሴፕስ እንግዲህ እንደሚታወቀው እንደኛ ሀገር በጣም ሰዎች ፕሪፈር አድርገው መርጠው የሚሰሩት የጡንቻ አይነት ነው። ባይ ማለት እንግዲህ ሁለት ማለት ነው፣ ሴፕስ ማለት ጡንቻ ነው። ባይሴፕስ እንለዋለን ማለት ነው አንድ ላይ ሲጠራ። ስለዚህ ይሄንን ጡንቻ እንዴት አድርገን በእንቅስቃሴ በኤክሰርሳይዝ ማሳደግ እንችላለን የሚለውን ነገር በደንብ አድርገን የምናይ ይሆናል ማለት ነው። ስለዚህ በዛሬ ቪዲዮ 3 ኤክሰርሳይሶችን መርጠን እነዚህ 3 ኤክሰርሳይሶች ለምንድን ነው የሚጠቅሙት፣ ከዚህ በተጨማሪ ደግሞ እነዚህ እንቅስቃሴዎችን በምናደርግ ሰዓት ባይሴፕሳችን ላይ ምን የተለየ ነገር አመጣው ነው የሚያሳድጉልን የሚለውን ነገር በደንብ አድርጌ ማብራራበት ይሆናል ማለት ነው። ከቪዲዮ ጅማሮ እስከ ፍጻሜ አብራችሁ እንድትቆዩ ጋበዝኩኝ። መልካም ቆይታ ይሆንላችሁ። ያው እንግዲህ ከላይ በገለጽኩላችሁ በተምብነሉ ላይ ዛሬ እንግዲህ እናያለን ብለን የገባነው 3 ምርጥ የባይሴፕስ እንቅስቃሴዎች እንዲሁም ደግሞ እነዚህ እንቅስቃሴዎች ለጡንቻችን ምን ያህል ጥቅም ይሰጣሉ፣ ከዚህ በተጨማሪ ደግሞ ያ መስጠት ብቻም ሳይሆን የጡንቻችን እድገት እንዴት አድርገው ያፋጥናሉ የሚለውን ነገር ለማየት ነው። ስለዚህ እንግዲህ ወደ እንቅስቃሴዎቹ ከመግባታችን በፊት የባይሴፕስ 2 መስል ነው ብለናል። ያ ማለት ሾርት ሄድ አለው፣ ሎንግ ሄድ አለው ብያቸዋለሁ። ስለዚህ ሾርት ሄድ የሚያሰራው የተለያዩ እንቅስቃሴዎች አሉ፣ ሎንግ ሄድንም እንዲሁም ደግሞ የተለያዩ እንቅስቃሴዎች አሉ። ስለዚህ እነዚህን እንቅስቃሴዎች በደንብ አድርገን ማወቅ ይኖርብናል። ያው እነዚህን እንቅስቃሴዎች ዛሬ ለማብራራትና ለመግለጽ እጅግ በጣም ረጅም ስለሆነ የሆነ ቀን ሎንግ ሄድ ምን አይነት እንቅስቃሴዎች ያሰሩታል፣ ሾርት ሄድን ምን አይነት እንቅስቃሴዎች ያሰሩታል የሚለውን ነገር ሌላ ቀን በደንብ አድርገን እንነጋገርበታል። እንግዲህ የመጀመሪያው እንቅስቃሴ የሚሆነው በምስሉ ላይ እንደምትመለከቱት ኢንክላይን ዳምፔል ከርል ይሆናል። ይህንን እንቅስቃሴ እንግዲህ በመጀመሪያነት የመረጥንበት ዋነኛው ምክንያት ምንድነው? አብዛኛው ሰው እንደ ኢትዮጵያ ወይም ደግሞ እንደ ዓለም ካየነው የተለያዩ ሰዎችን ስንመለከት የባይሴፕስ ጡንቻቸውን በምናይበት ሰዓት አብዛኛው ሰው የሎንግ ሄድ ክፍተት ነው ያለበት። ያ ማለት ሎንግ ሄድ ማለት ከውጭ በኩል የሚገኘው ሲሆን ዳይሬክት ከትከሻችን የሚወርድ ነው ያ ጡንቻ። ስለዚህ ወደ ኋላ ተኝተን በምንሰራ ሰዓት ጀስት ትከሻችንም ወደ ኋላ ስለሚለጠጥ ዳይሬክት ምንን ያሰራልናል ማለት ነው፣ ሎንግ ሄድን በከፍተኛ ሁኔታ ያሰራልናል ወይም ደግሞ ሎንግ ሄድን በደንብ እንዲሰራ ያደርጋል ማለት ነው። ስለዚህ ለዚህ በጣም ጥሩ ነው። ከዚህ በተጨማሪ ደግሞ ይሄንን እንቅስቃሴ በምንሰራ ሰዓት ሎንግ ሄድን ማሰራት ብቻም ሳይሆን ሁለቱንም በተወሰነ መልኩ ያሰራል። ስለዚህ ይሄንን እስከ ፌለር ብትሰሩት ያ ማለት እስከ 8 በሚያሰራችሁ ድግግሞሽ በ12 ኪሎ ሊሆን ይችላል፣ በ15 ኪሎ ሊሆን ይችላል፣ በ20 ኪሎ ሊሆን ይችላል። ብቻ 8 ላይ የምትቆሙት ወይም ደግሞ 8 ላይ አቅቷችሁ የምትጥሉትን እንቅስቃሴ ወይም ደግሞ ዳምፔል ብትመርጡ በጣም አሪፍ ነው ላለው። በሁለተኛ ደረጃ እንግዲህ የምናየው ምንድነው ቺናፕ ነው። ቺናፕ እንግዲህ እንደኛ ሀገር አይደለም ስፖርት ቤት ውጪ ላይም የተለያዩ ቦታዎች ላይ የምንሰራው የእንቅስቃሴ አይነት ነው። ስለዚህ ቺናፕን የመረጥንበት ዋነኛው ምክንያት ምንድነው? ይሄ ቺናፕ የምንለው እንቅስቃሴ ኮምፓውንድ ሴት ነው። ያ ማለት ኮምፓውንድ ሴት ማለት ባይሴፕስን ብቻም ሳይሆን የሚያሰራው ፎር አርምን ያሰራል፣ ግሪፕ ስትሪንግዛችንን ይጨምርልናል። ያ ማለት የመጨበጥ አቅማችንን ይጨምርልናል። ከዚህ በተጨማሪ ደግሞ የመጨበጥ አቅም ብቻም ሳይሆን የጀርባችንን ይሄ ላታሲመስ ዶሮሲ የምንለውን ክፍል በደንብ አድርጎ ያሰራልናል። ስለዚህ በሁለተኛ ደረጃ የምንሰራው ይሄንን ነው። በሶስተኛ ደረጃ የምንሰራው እንግዲህ ኦልተርኔት ስታንዲንግ ዳምፔል ከርል ይሆናል። ያ ማለት በምስሉ ላይ እንደምትመለከቱት ቆመን በዳምፔል የምንሰራው እንቅስቃሴ ነው። ያ ማለት ይሄንን እንቅስቃሴ በምንሰራ ሰዓት ኢሴንትሪክ ኦቨርሎዲንጉም ኮንሰንትሪክ ኦቨርሎዲንጉም በደንብ አድርጎ ያሰራልናል ማለት ነው። ስለዚህ እነዚህን 3 እንቅስቃሴዎች በምንሰራ ሰዓት ያ ማለት ድግግሞሹ ከ1 እስከ 8 ባለው ድግግሞሽ ቢሆን እጅግ በጣም ምርጥ ነው። ለምን? ሁለቱንም የሃይፐርትሮፊ አይነት እንዲይዝልን። ያ ማለት ሳርኮፕላዝሚክ ሃይፐርትሮፊ የምንለው አለ፣ ማዮፊቡላር ሃይፐርትሮፊ የምንለው የጡንቻ አስተዳደጎች ስላሉ እነዚህን የጡንቻ አስተዳደጎች በሁለቱም እንዲጠቀም። ያ ማለት ማዮፊቡላር ሲሆን በከፍተኛ ክብደት መስራት ይኖርብናል።
ሳርኮፕላዝሚክ ሲሆን ደግሞ ቀለል ባለ ክብደት ስለሆነ የምንሰራው ስለዚህ ሁለቱንም ማች እንዲያደርግልን ከ1 እስከ 8 ባለው ድግግሞሽ ወይም ደግሞ እስከ 12 ባለው ድግግሞሽ ብንሰራ እጅግ በጣም ምርጥ ነው ላለው ማለት ነው። ስለዚህ ያው ዛሬ በደንብ ዘልቄ ለማብራራት ምን ተናላልኩም ምክንያቱም አንዳንድ ሪሰርቾችን በደንብ አድርጌ ስላዩዋቸው እነዛን ደግሞ ሌላ ቀን በተወሰነ መልኩ በደንብ አድርገን እናብራራበታለን በሚል ነው። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ስለዚህ ይሄ ቪዲዮ ከጠቀማችሁ ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ያው ይሄ አሁን ጅማሮ ነው ያ ማለት አሁን ታሪክ ምናምን ነገሮችን ነው የምሰራው። አሁን ደግሞ ወደ ስፖርቱ ዓለም እየገባን ስንመጣ በደንብ አድርገን ደግሞ የተለያዩ ካሜራዎችን እንዲሁም ደግሞ እኔው ራሴ እየሰራው ብዙ ነገሮችን የማሳያችሁ ይሆናል ማለት ነው። ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም ሁኑልኝ። ቻው